የትግራይ ጊዜያዊ አስተዳደር ለአንድ ዓመት እንደሚራዘምና አመራሮቹም እንደሚቀያየሩ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የህዝብ ተወካዮች ምክር ቤት በዛሬው ዕለት የ2017 በጀት ዓመት የግማሽ ዓመት ስራ አፈጻጸምን ገምግሞ ውሏል። ጠቅላይ ሚኒስትር አብይ አህመድም ከህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ከምክር ቤት አባላት በፕሪቶሪያው ስምምነት አፈጻጸም ላይ ለተነሳው ጥያቄ በሰጡት ማብራሪያም ስምምነቱ ከፍተኛ ድል የተገኘበት ታሪካዊ ስምምነት ነው ብለዋል። ስምምነቱን የተፈራረምነው ያሸነፍነውን ጦርነት አቋርጠን ነው። ይህም ለሰላም ያለንን ከፍተኛ ፍላጎት አሳይቷልም ብለዋል። መቀለ ከተማን ለመቆጣጠር 1-2 ቀን ሲቀረን የሰላም ስምምነት መፈራረማችን የሰላም ፍላጎታችንን ያሳያል ያሉት ጠቅላይ ሚኒስትሩ ስምምነቱ በርካታ ምላሾችን ስለማምጣቱ፣ ጊዜያዊ አስተዳደር መቋቋሙን፣ የተለያዩ አገልግሎቶችን የማስጀመር ሁኔታ መኖሩም ከተገኙ ውጤቶች መካከል እንደሆኑ ጠቅሰዋል። ከስምምነቱ ጋር በተያያዘ ክፍተቶች መካከል የታጣቂዎች ጉዳይ መሆኑን በምላሻቸው አካተዋል። የተሃድሶ ስራውን በተመለከተ የተሃድሶ ስራው በተሟላ መንገድ አለመፈጸሙን በዋናነት የሚጎዳው የትግራይ ህዝብ ነው ያሉ ሲሆን ለትግራይ የተላከው በጀት ለታጣቂዎች ከዋለ ልማት አይመጣም ማለት ነው ሲሉም ተናግረዋል። ተፈናቃዮች በራያና በጸለምት ጥሩ ስራ ሰርተዋል። በወልቃይት አካባቢ የተጀመሩ ስራዎች ግን በሚገባው መንገድ አልሄዱም ሲሉም ተናግረዋል። የፌዴራል መንግስት ዜጎችን ወደ ቀያቸው የመመለስ ፍላጎት ቢኖረውም ተፈናቃዮች ላይ የሚሰራ አፍራሽ ፖለቲካም አስቸጋሪ ሆኖብናል ሲሉም ገልጿል። ባለፉት 2 ዓመታት በፕሬዝዳንት ጌታቸው በጀነራል ታደሰ ወረደና ጀነራል ጻድቃን ገብረትንሳኤ የተመራው ጊዜያዊ አስተዳደር ጦርነት እንዳይኖር አድርጓልም ብለዋል። ምንም እንኳን ቀድሞ በነበረ ጦርነት ላይ ብንወቅሳቸውም ባለፉት 2 ዓመት በነበረው ቆይታ ግን ማድነቅ ያስፈልጋል ያሉት ጠቅላይ ሚኒስትሩ ጊዜያዊ አስተዳደሩ ጊዜው በመጠናቀቁ እሱም በተመለከተ ስራዎቹ እየተሰሩ ነው ብለዋል። በዚህም እስከ ቀጣዩ ምርጫ ያለውን ጊዜ ጊዜያዊ አስተዳደሩ በሚመራበት ህግ የማሻሻል ስራዎች እንደሚሰሩና አመራሮችን የመቀየር ስራም እንደሚሰራም ተናግረዋል። የትግራይ ህዝብ ጦርነት አይፈልግም። በውይይታችን የተረዳነው ይህ ነው። ጦርነት የሚፈልጉ ኃይሎች በጦርነት እንደማያዋጣ መገንዘብ አለባቸው። መከላከያ በሌሎች ክልሎች ስራ ላይ ነው በሚል በህግ አግባብ ውጭ የሚንቀሳቀሱ ከድርጊቶች መቆጠብ አለባቸውም ሲሉም አስጠንቅቀዋል። ከግጭትና የጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለንም ሲሉም የአብኑ የፓርላማ ተወካይ ዶክተር ደሳለኝ ጫኔ ተናገሩ። የአማራ ብሔራዊ ንቅናቄ አብንን በመወከል ከባህር ዳር ከተማ ለፓርላማ የተመረጡት ዶክተር ደሳለኝ ጫኔ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ጦርነቶችን ለማስቆም የሚቻላቸውን እድሎች ሁሉ አሟጠው እንዲመለከቱ ጥሪን አቅርበዋል። ሁለቱ ኃይሎች ለሰላም ለሚደረጉ ሀገራዊም ሆነ ዓለም አቀፋዊ ጥሪዎች እና ጥረቶች መሳካት ድርሻቸውንም እንዲወጡ ጠይቀዋል። ዶክተር ደሳለኝ ይህንን ያሉት ዛሬ ሐሙስ መጋቢት 11 ቀን እየተካሄደ ባለው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ለጠቅላይ ሚኒስትር አብይ አህመድ ጥሪን ባቀረቡበት ወቅት ነው። የፓርላማ አባሉ ጥያቄያቸውን ከማቅረባቸው አስቀድመው የኢትዮጵያ ወቅታዊ ፖለቲካዊ ሁኔታ የተመለከተ ጠንከር ያለ ግምገማቸውን አስደምጠዋል። የባህር ዳሩ የፓርላማ ተወካይ በዚሁ ግምገማቸው ማጠቃላይ የሚያነሱትም ጥያቄና አስተያየትም ከዚህም በታች ቀርቧል። ባለፉት 7 ዓመታት ከዚያም በፊት ባሉት 10 ዓመታት በኢትዮጵያ ውስጥ በተለይ በአማራና በኦሮሚያ፣ በአፋር፣ በትግራይ፣ በደቡብ፣ በቤንሻንጉል ጉሙዝ፣ ጋምቤላና ሌሎችም አካባቢዎች ለተፈጸሙ ሰፊ የሰብአዊ መብት ጥሰቶች፣ በሰብአዊ መብት ላይ ለተፈጸሙ ወንጀሎች፣ የጦር ወንጀሎች እንዲሁም የዘር ማሳሳትና የዘር ማጥፋት ወንጀሎች መፈጸማቸው መንግስት እውቅና የማይሰጠውና ኃላፊነቱ የማይወስደው እንዲሁም ገለልተኛ ዓለም አቀፍ ምርመራዎች እንዲካሄድ የሚደረጉ ጥረቶችን የሚያጣጥለው ለምንድን ነው? የሽግግር ፍትህ ከመጀመሩ በፊት እነዚህ ወንጀሎች በገለልተኛ ዓለም አቀፍ ተቋም ተመርምረው የተፈጸሙ ወንጀሎች እንዲለዩና ለፍርድ ማቅረብና ተጎጂዎችን መካስ ወዘተ የሽግግር ፍትህ ሂደቱ አካል እንዲሆኑ ሊደረግ ይችላል። እንደ ሀገራዊ የምክክር ኮሚሽን አይነት ሂደቶችም የሀገራችንን ችግሮች እንዲፈቱ ከልብ የምንፈልግ ከሆነ በአማራና ኦሮሚያ ክልል እየተካሄዱ ያሉ ጦርነቶች፣ አውዳሚ ወንድማማች ጦርነቶች በአስቸኳይ እንዲቆሙ መደረግ አለበት። የሰሜኑ ጦርነት እንዲቆም ያደረገው ዋነኛው አካል የፌዴራል መንግስቱ ሲሆን አሁንም በተለያዩ የሀገሪቱ አካባቢዎች ያሉ ጦርነቶችን የማስቆም ተቀዳሚ ኃላፊነቱም የሞራልና የታሪክ ተጠያቂነት የሚወስደውም በፌዴራል መንግስቱ ላይ ነው። መንግስታዊ ያልሆኑ ተፋላሚዎች ኃላፊነታቸው በሁለተኛ ደረጃ የሚታይ ነው። ዘመናዊ የሀገራችን ታሪክ ብናይ እንኳን ለመቶ ዓመታት የፖለቲካ ችግሮችን በጠመንጃ አፈሙዝ ለመፍታት የሄድንበትና እዚያም የቀጠልንበት መንገድ የዓለም ጭራ የሌሎች ሀገሮች መሳቂያና መሳለቂያ ያደረገን ችግርም ሲሆን ከዚህም የግጭትና የጦርነት አዙሪት በአስቸኳይ ካልወጣን
እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለንም። በዚህም ረገድ መንግስት ዋነኛ ኃላፊነት ይኑርበት እንጂ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸው ዓላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸው እድሎች ሁሉን አሟጠው እንዲመለከቱ ለሰላም የሚደረጉ ሀገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶችንም ማሳካትም የድርሻቸውን እንዲወጡ በወከለኝ የባህር ዳር ከተማ ህዝብ በመላው ኢትዮጵያውያንና በራሴም ስም ጥሪ ማቅረብ እፈልጋለሁ ሲሉም የፓርላማው አባል መልእክታቸውን አስተላልፈዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።